ስራ ቦታ ላይ ግጭት ሲፈጠር ቅድሚያ ጥያቄዎችን ጠይቅ። ስራ ቦታ ላይ ስብሰባ ተሰበሰባችሁ እንበል። በስብሰባው መሃል ከተለያዩ ክፍሎች በስራ ምክንያት አለመግባባት ተፈጠረ። አለመግባባቱ ወደ አምባጓሮ ከፍ አለና ሁለት ሰዎች አንገት ለአንገት ተናነቁ። ጸቡን ለማብረድ አስቸገረ። ምን ታደርጋለህ? መጀመሪያ አንገታቸውን አጠቃቸዋቸው። ቀጥለስ የጠቡን መንስኤ ከስር መሰረት ለመረዳትና መፍትሄ ለመስጠት መሰረታዊ ጥያቄዎችን ጠይቃቸው። ይህ ማድረግ ደግሞ አምባጓሮው ወደ ንግግር እንዲገባ ታደርጋለህ። ሁሉንም የጸቡን መንስኤ በግልጽ እንዲያውቅ ይሆናል። መፍትሄ ለማዘጋጀት ይመቻል። ነገር ግን ስትጠይቃቸው ዲፕሎማት መሆን አስፈላጊ ነው። እንደዚህ ስሜት ውስጥ የከተታችሁ ነገር እንድንረዳው ምን ይሆን ብለህ ጠይቃቸው። በዚህ በተፈጠረ ሁኔታ ያንተ አመለካከት ምንድነው ብለህ አንደኛውን ሰውም ጠይቅ። ግጭቱ ከመፈጠሩ በፊት ምን ስራ ባይሰራ ነው እናንተን ወደዚህ ግጭት የዳረጋችሁ? ያልተሰራውን ስራ በግልጽ አምጦት ብለህ ጠይቃቸው። ሁላችንም የዚህ መስሪያ ቤት አባል ነን። መፍትሄ አብረን ለመፈለግ እንዲያስችለን የተፈጠረውን እያንዳንዱን ችግር ቀስ ብላችሁ በግልጽ አስረዱን ብለህ ጠይቃቸው። ስለ ጉዳዩ ካብራራችሁት ውጭ ሌላ ማወቅ ያለብን ነገር ካለ አስረዱን ብለህ ጠይቃቸው። ነገር ግን በንቃት አዳምጣቸው። ለሚመልሱት መልስም መረዳትን እያከልክበት መሆኑን የሚያውቁበትን መንገድ ፈልግ። ምክንያቱም ተጨማሪ ወሬዎችን፣ ተጨማሪ መረጃዎችን፣ ተጨማሪ ንግግሮችን ለማስቀጠል ስለሚያስችል ማለት ነው። የማወቅ ጉጉትና ክፍት አእምሮ ይኑርህ። ዘለህ አትፍረድ። በእነሱ ጫማ ውስጥ እግርን አስገብተህ ነገሮችን ለመገንዘብ ሞክር። አንደኛው የሆነ ነገር ሲነግርህ ለዛ ዘለ የምትፈርድለት ከሆነ ሌላኛው ደግሞ ሌላ ሐሳብ ይዞልህ ሲመጣ ወደሱ የምታጋድል ከሆነ ሚዛንን ትስታለህ። የማስታረቅ አቅምን ትቀንሳለህ። ይሄ ደግሞ ምን ያደርጋል? አንተም ራሱ የጸቡ ተካፋይ እንድትሆን ያደርግሃል ማለት ነው። ግልጽ የሆነ ተግባቦት እንዲፈጠር ጥያቄያችሁ ወይ ደግሞ የምትጠይቀው ጥያቄ አጭር መልስ መፈለግ የለበትም። እሱን ከሚያደርግ ይልቅ ኦፕን ማይንድድ ኮስችንስን ወይም ደግሞ ኦፕን ማይንድድ የሆኑ ጥያቄዎችን ይዘና ወይንም አቅርብላቸው። ይህን ስታረግ ምን ማድረግ አለብህ? አሁንም ታጋሽ መሆን አለብህ። አንዳንድ ሰዎች ንግግራቸውን ለመጀመር ሰከንዳት ሊያልፉባቸው ይችላሉ፣ ደቂቃዎች ሊወስድባቸው ይችላሉ፣ ብሎም አንድ ሰዓት የሚፈጅበት ሰው ሊኖር ይችላል። ስለዚህ ንግግሩን ለማዳመጥ ታጋሽ መሆን ያስፈልጋል ማለት ነው። ሌላኛው ፍላጎት ምንድነው? ይህን ጥያቄ ስትጠይቅ አንተ ፍላጎትን ግምት ውስጥ አስገባ። አንተ ከዛ ቦታ ላይ ተቀምጠህ ጥያቄ የምትጠይቀው ሰዎችን ለማሸነፍ አይደለም፣ ሰዎችን ለመብለጥ አይደለም፣ ግጭቱን መፍትሄ ለማበጀት እንጂ። ይህ መሆኑን እርግጠኛ መሆን አለብህ። ለማሸነፍ ከሆነ ሌላ የተሳሳተ እርምጃ እንድትወስድ ያደርግሃልና። አድሏዊነትን ከልብ አስወግድ። ማለትም አንዱን ሳትወቅስ የራስን ሐሳብ ወይንም ስሜት በግልጽ ተናገር። ሚዛዊ ሰው ለመሆን ሞክር። አመሰግናለሁ።